የሐሜት ወንጀልን ከሚያስምሩ ምክንያቶች ውስጥ ዋናውንና ወሳኙን ልንገርህ። ሐሜትን ሐጅ ማድረግ አያስምረውም። የትኛውም መልካም ስራ አያስምረውም። ሰደቃም በሉት፣ ሰላትም በሉት፣ ጾምም በሉት፣ ዘካም በሉት፣ የትኛውም መልካም ስራ ላኢላሃ ኢላላህ። ታዲያ አላህ ሱብሓነሁ ወተዓላ ይህንን ወንጀል እንዴት ነው የሚምረን? ብዙ ሰዎች እንዲህ ሲሉ ይጠይቃሉ። እኔ ያሟቸው ሰዎች ከነሱ ውስጥ የሞቱ አሉ፣ የጠፉ አሉ፣ የማላገኛቸው አሉ፣ የማላቃቸው አሉ። ታዲያ ምንድነው ማድረግ ያለብኝ? ለዚህ መፍትሄዎች አሉት። የመጀመሪያው መፍትሄ ሐሜትን አላህ ሱብሓነሁ ወተዓላ ሐራም ስላደረገው ተጸጽቶና ከዚህ ወንጀል ወጥቶ ወደዚህም ወንጀል ድጋሚ ላለመመለስ ብሎ ያ ሰው ወደ አላህ ሱብሓነሁ ወተዓላ መቶበት አለበት። ይህ የመጀመሪያው መፍትሄ ነው። ሁለተኛው መፍትሄ የታሙትን ሰዎች ተነግሯቸው ይቅርታ መጠየቅ፣ ነገር ግን የሚከፉ ከሆነና ቅር የሚላቸው ከሆነ እነዚህ ሰዎች አላህ ሱብሓነሁ ወተዓላ ወንጀላቸውን እንዲምርላቸው መለመን አለበት። ጌታዬ ሆይ ላሟቸው ሰዎች ለወንጀላቸው ምህረት አድርግላቸው፣ ከተቻለም ለነሱ ሰደቃ ቢያደርግላቸው ኸይር ነው። ለምን የውመል ቂያማ ይህ ሰዎችን የሚያማ የነበረው ሰው ሲመጣ ከሱ መልካም ስራ ተነስቶ ላማቸው ሰዎች እንዳይሰጥ ነው እንዲህ ማድረግ ያለበት፣ ወይም ደግሞ ከነሱ ወንጀል ተነስቶ እሱ ላይ እንዳይጫን ነው አሁን ሆኖ ይህንን መፍትሄ መውሰድ ያለበት። ይህ ሰሒህ በሆነ ሐዲስ በሐዲሱ ትርጉም ረሱል ሰለላሁ ዐለይሂ ወሰለም ስለተናገሩት። ስለዚህ የአኽዋን ወንድም እህቶቼ በተቻለን አቅም ይህንን ምላሳችንን ከሐሜትም ሰውን ከማስቀየምም የሰውን ቀልብ ከመስበርም መጠበቅ አለብን። ለምን ብዙ ሰዎች በዚህ ምላሳቸው እሳት ስለሚገቡ